ልክ አሁን ይህን ቪዲዮ እየተመለከታችሁ ባላችሁበት ሰከንድ በሰውነታችሁ ውስጥ የሚገኙ ሁለት ጥቃቅን አካላቶች ህይወታችሁን ለማዳን ያለ እረፍት ቀንና ሌሊት እየሰሩ ነው። ነገር ግን በየቀኑ ሳታውቁትና በግዴለሽነት የምታደርጓቸው እነዚህ 7 ነገሮች እነዚህን ወሳኝ ክፍሎችን ቀስ በቀስ እየገደሏችሁ መሆኑን ያውቃሉ። አብዛኞቻችን ስለ ልብ ወይም ስለ ሳንባችን ጤንነት እንጨነቃለን። ነገር ግን የኮላሊታችን መጎዳት የሚታወቀው 90% የሚያህል የሰውነቱ ክፍል ሙሉ በሙሉ ከተጎዳ ወይም ከጠፋ በኋላ ነው። አዎ ምንም ምልክት ሳያሳይ በድንገት ከአልጋህ ወይም ከቆምክበት ሊጥልህ ይችላል። ስለዚህ ዛሬ በዚህ ቪዲዮ ወይም በግዴለሽነት ይሁን ወይም ሳናውቅ ይሁን ኩላሊታችን የምንጎዳባቸው የተለያዩ ልማዶችና መጠጦችን ዘርዝረን እናያለን። ከሁሉም በላይ ደግሞ ምንም ወይም አንድም ሳንቲም ሳታውጡ ኩላሊታችሁን በቤት ማጽዳት የምትችሉበትና ከጉዳት ማዳን የምትችሉበትን ወሳኝ መንገዶችን ዛሬ እናያለን። ስለዚህ ይህን ቪዲዮ እስከ መጨረሻው ተከታተሉ። ምክንያቱም መጨረሻ ላይ የማሳያችሁ በየቀኑ እኛ በቸልተኝነት በግዴለሽነት ወይም ሳናውቅም በግድ የምናደርጋቸው ኩላሊታችን የሚጎዱ በጣም መጥፎ ልማዶችና መጠጦች ዝርዝር ነው። ስለዚህ ለዩቲዩብ ቻናሌ አዲስ የሆናችሁ ከስር የምትመለከቱትን ሳብስክራይብ የሚል ምልክት በመንካት ቤተሰብ በመሆን ይጀምሩ። እንዲሁም በየቀኑ እኔ የሚለቃቸው ቪዲዮዎች ቶሎ እናንተ ጋር እንዲደርስ ደወል ምልክትን በመንካት ኦል የሚለውን ይምረጡ። ተመልሰናል። እንግዲህ ኩላሊታችንን የሚጎዱ በየቀኑ እኛ የምናደርጋቸው መጥፎ ልማዶችና መጠጦችን ጭምር 7 ወሳኝ ነገሮችን እነግራቸዋለሁ። ስለዚህ አንደኛ የታሸጉ መጠጦችን መጠጣት። የመጀመሪያውና ህዝባችን በብዛት በግዴለሽነት የሚጠቀመው ነገር ለስላሳ መጠጦችና ኢነርጂ መጠጦች ናቸው። እነዚህ መጠጦች በውስጣቸው ከፍተኛ የሆነ ፎስፎሪክ አሲድ እና ሰው ሰራሽ ስኳር ይዘዋል። ጥናቱ እንደሚያሳዩት በቀን 2 እና ከዚህ በላይ ለስላሳ መጠጦችን መጠጣት ለረጅም ጊዜ የኩላሊት ህመም ወይም ክሮኒክ ኪድኒ ዲዚዝ የመጋለጥ እድልን በእጥፍ ይጨምራል። ስኳር የሌለው ወይም ዳይት የሚሉትንስ መጠጦች መምረጥ ያድናል። በፍጹም እነሱም ቢሆን ተመሳሳይ ጉዳት አላቸው። ሁለተኛ የህመም ማስታገሻዎችን ያለ ማዘዣ መውሰድ፣ ፔን ኪለርስ አቢዩዝ። ራሳችሁን ትንሽ ሲያማችሁ ወይም መገጣጠሚያችሁ ሲታመም ወዲያውኑ ፋርማሲ ሄዳችሁ የህመም ማስታገሻዎችን ትገዛላችሁ። እንደ አይቡፕሮፒን እንደ ዳይክሎፊናክ ያሉ መድኃኒቶች ወደ ኩላሊት የሚሄደውን የደም ዝውውር በከፍተኛ ሁኔታ ይቀንሱታል። እነዚህን መድኃኒቶች በተለምዶና ያለ ሐኪም ትዕዛዝ አዘውትሮ መውሰድ ኩላሊትን በሂደት ሙሉ በሙሉ ስራ ያቆማል። ሶስተኛ በምግብ ላይ ጨው መጨመር ወይም የሶዲየም ጣጣ። ምግብ ሳይቀምሱ ጨው መጨመር የብዙዎችን ልማድ ነው። ጨው ሶዲየም አለው። ከፍተኛ ሶዲየም ደግሞ የደም ግፊትን ይጨምራል። ኩላሊት ደግሞ በደቂቃ ውስጥ በሺዎች የሚቆጠሩ ጥቃቅን የደም ስሮችን በመጠቀም ደምን የሚያጣራ አካል ነው። የደም ግፊት ሲጨምር እነዚህ ስሮች ይበጠሳሉ፣ ኩላሊትም ስራውን ያቆማል። አራተኛ ውሃ የመጠጣት ስንፍና። ሽንታችሁ በጣም ቢጫ ሆኖ ያውቃል? ይህ ማለት ኩላሊታችሁ በድርቀት እየጮኸ ነው ማለት ነው። ውሃ በሰውነታችሁ ውስጥ ያለው መርዛማ ነገሮችን ወይም ቶክሲንስ አጥቦ ለማስወጣት ዋናው መሳሪያ ነው። በቂ ውሃ ካልጠጣን እነዚህ መርዞች ኩላሊት ውስጥ ይቀመጡና ወደ ኩላሊት ጠጠር እና ኢንፌክሽን ይለወጣሉ። አምስተኛ ሽንትን አምቆ መያዝ ሆልዲንግ ኢቲን። በስራ ተጠምደን ወይም ሰንፍነን ሽንታችንን ለረጅም ሰዓታት አምቀን እንይዛለን። ይህ በጣም አደገኛ ልማድ ነው። ሽንትን አምቆ መያዝ በፊኛ ውስጥ ባክቴሪያዎች እንዲራቡ ያደርጋል። ይህ ባክቴሪያ ወደ ላይ በመውጣት ኩላሊትን ያጠቃል። አልፎ ተርፎም የኩላሊት መድማትና መኮማተርን ያስከትላል። ስድስተኛ አልኮል እና ሲጋራ ማዘውተር። አልኮል ኩላሊት ውሃን የማጣራት አቅሙን እንዲያጣ ያደርገዋል፣ ሰውነትንም ያደርቃል። ሲጋራ ደግሞ የደም ስሮችን በማጥበብ ወደ ኩላሊት የሚሄደውን ደም ስለሚቀንስ ለኩላሊት ካንሰር የመጋለጥ እድልን በ50% ይጨምራል። ሰባተኛ ከመጠን በላይ ፕሮቲን እና የስኳር ሱስ። ስኳር በሽታ ወይም ዲያቤቲስ ለኩላሊት መውደቅ ቁጥር 1 ምክንያት ነው።
በግድየለሽነት ጣፋጭ ነገሮችን ማብዛት ስኳርን ያመጣል። ስኳር ደግሞ ኩላሊትን ያፈርሳል። እንዲሁም ያለ ልክ የስጋ ምርቶችን ወይም ፕሮቲን መመገብ በኩላሊት ላይ ከፍተኛ ጫና ይፈጥራል። እሺ እስካሁን የተባሉትን ስህተቶችን ሰርተን ሊሆን ይችላል። ታዲያስ አሁን ኩላሊታችንን እንዴት በቀላሉ በቤት ማጽዳት ወይም ከጉዳት ልንጠብቀው እንችላለን? አስገራሚው ነገር ደግሞ እነዚህ ነገሮች ምንም ወጪ የማይጠይቁና በቀላሉ በቤት እኛ መጠቀም የምንችልባቸው ወሳኝ መንገዶች ናቸው። ዘዴ 1 የውሃ አጠቃቀምን ማስተካከል ለጎልደን ሩል። በቀን ውስጥ ቢያንስ ከ2 እስከ 3 ሊትር ወይም ከ8 እስከ 12 ብርጭቆ ውሃ መጠጡ። ነገር ግን በግድየለሽነት በአንዴ መጋት የለባችሁ። በየሰዓቱ በትንሹ መጠጣት ኩላሊት ስራውን በተረጋጋ ሁኔታ እንዲሰራ ይረዳዋል። ሽንታችሁ ጥራቱን የጠበቀ ክሊር ከሆነ ኩላሊታችሁ ደስተኛ ነው። ዘዴ 2 የተፈጥሮ ኩላሊት ማጽጃዎች ሎሚና ቱርሜሪክ እርድ። በየቀኑ ጠዋት ለብ ባለ ውሃ ውስጥ ግማሽ ሎሚ ጨምቆ መጠጣት አስደናቂ ለውጥ ያመጣል። ሎሚ በውስጡ ሲትሬት አለው። ይህም የኩላሊት ጠጠር እንዳይፈጠር ይከላከላል፣ የተፈጠሩትንም ያሟሟል። እንዲሁም እርድ በውስጡ ባለው ካርኩሚን አማካኝነት በኩላሊት ላይ የሚፈጠሩ ኢንፌክሽኖችና እብጠቶችን በቤት ውስጥ ይከለክላል። ሶስተኛ ዘዴ የፖታሽየም እና ማግኔዥየም ምግቦች ሙዝ፣ አቮካዶ እና እንደ ስፒናች ያሉ አረንጓዴ ቅጠላ ቅጠሎችን በምግባችሁ ውስጥ አካትቱ። እነዚህ ምግቦች የደም ግፊትን በማስተካከል ለኩላሊት ጤንነት ዋስትና ይሆናሉ። አራተኛ ዘዴ የእንቅስቃሴና የክብደት ቁጥጥር። በቀን ለ30 ደቂቃ ያህል በእግር መጓዝ ወይም የአካል ብቃት እንቅስቃሴ ማድረግ የደም ስኳርና ግፊትን ስለሚቀንስ ኩላሊት በከፍተኛ ጫና ውስጥ እንዳይሰራ ይረዳዋል። የዓለም ጤና ድርጅት መረጃ እንደሚያሳየው በሚሊዮን የሚቆጠሩ ሰዎች የኩላሊት ህመም ያለባቸው ነገር ግን ምንም ህመም ምልክት ባለማሳየቱ ምክንያት ሳያውቁ ለረጅም ጊዜ በቤት ተኝተው ይቆያሉ። ህመሙ የሚታወቀው ግን መጨረሻ ሰዓት ላይ ኩላሊቱ ወደ ከፋ ጉዳት ከተዳረገ በኋላ ነው። ዛሬ ካየናቸው 7 ልማዶች ውስጥ አንተ በተደጋጋሚ የምታደርገው የትኛው ነው? ከዛሬ ጀምሮ የትኛውን ለማስተካከል ወሰንክ? በኮሜንት መስጫው ላይ አጋሩልኝ። ይህ መረጃ የሰውን ህይወት ሊታደግ ስለሚችል ለምትወዷቸው ቤተሰቦች፣ ጓደኞቻችሁ ሼር ማድረጋችሁ እንዳትረሱ። ቪዲዮ ከጠቀማችሁ ላይክ አድርጉት። እንደዚህ አይነት ጠቃሚ የጤና ምስጢሮችን ሁል ጊዜ ለማግኘት ቻናሉን ሳብስክራይብ አድርጉና የደወል ምልክትን ተጫኑ። ጤናማ ኩላሊት፣ ረጅም ዕድሜ። በቀጣይ ቪዲዮ እስከሚገናኝ ቸር ሰንብቱ። ጂቲቲዩብ ነን።